ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም አዲስ መጽሐፍ ይዤላችሁ መጥቻለሁ። ይህም መጽሐፍ ምን የሚል ነው ካላችሁ አቶሚክ ሃቢትስ የሚል መጽሐፍ ነው። ይህ መጽሐፍ የተጻፈው በጄምስ ክሌር የተጻፈ የሰዎችን የዕለት ተዕለት ልማድና ባህሪ እንዴት መቀየር እንደሚቻል የሚያስረዳ እጅግ ትሬደር እና ተጽዕኖ ፈጣሪ መጽሐፍ ነው። ዓለማችን ላይ ይህንን መጽሐፍ በማንበብ ብዙ ሰዎች ህይወታቸውን ቀይረዋሉ፣ ኑሯቸውን ቀይረዋሉ፣ ልማዳቸውን ቀይረዋሉ። መጀመሪያ ካሉበት 1% እንኳን ከፍ ለማድረግ ችለዋሉ። አይምሯችንን በጣም የሚያሻሽልና እንድንሰራ የሚያበረታታ መጽሐፍ ነው። በየዕለት ዕለት ኑሯችን ላይ ተጽዕኖ ፈጣሪ መጽሐፍ ነው። ይህንን መጽሐፍ በገበያ ላይ አግኝተን ብናነበው በጣም የሚመረጥ መጽሐፍ ነው። እኔንም ህይወትን እየቀየረ ያለ መጽሐፍ ነው። መጽሐፉ የሚያተኩረው በትንሽ ለውጥ ትልቅ ውጤት ማምጣት እንደሚቻል በሚለው መሪ ላይ ነው። ስለዚህ በትንሽ ለውጥ ዕለት የምናደርጋቸው ለውጦች፣ ትናንሽ ልማዶች በህይወታችን ላይ ትልቅ ልማዶችን እንድናሻሽል ያደርጋሉ ማለት ነው። ዋነኛውና የመጀመሪያው ሀሳብ ምን ላይ ነው የሚያተኩረው? ይህ መጽሐፍ የ1% ህግ ይላል። 1% ሩል በሚለው ነው። በየቀኑ የምናደርጋቸው ትናንሽ ነገሮች በ1% ብቻ ማሻሻል ብንችል በአንድ ዓመት ውስጥ 37 እጥፍ የተሻለን እንሆናለን ይላል። በኑሯችን፣ በልማዳችን፣ በምንሰራቸው ስራዎች ማለት ነው። በአንጻሩ በየቀኑ በ1% ብንወርድ ወደ ዜሮ እንቀርባለን ይላል። ተቃራኒውን ደግሞ ማለት ነው ልማዶች እንደ 1% ወይም 1% ኮምፓውንድ ኢንተረስት ናቸው። ውጤታቸው የሚታየው በጊዜ ሂደት ነው። ሁለተኛው ምንድነው ካላችሁ አራቱ የባህሪ ለውጥ ህጎች ይላል። ዘ ፎር ሎውስ ኦፍ ቢሄቪየር ቼንጅ ይላል። ጥሩ ልማድን ለማዳበር እና መጥፎ ልማድን ለማስወገድ መጽሐፉ 4 ደረጃዎችን ያስቀምጣል። እነዚህም 4 ደረጃዎች የመጀመሪያው ምንድነው ካላችሁ ግልጽ አድርገው ይላል። ሜክ ኢት ኦብቪየስ ይላል። የምትፈልገውን ልማድ በግልጽ አስቀምጥ። ምሳሌ መጽሐፍ አነባለሁ ከማለት በየቀኑ ከምሽቱ 3 ሰዓት ላይ አልጋዬ ላይ ሆኜ 5 ገጽ አነባለሁ በል ይላል። ሃቢት ስቴኪንግ አዲስ ልማድን ከነባር ልማድ ጋር ማያያዝ። ምሳሌ ቡና ጠጥቼ እንደጨረስኩ ለ1 ደቂቃ ይተነፍሳለሁ ብለህ ካሰብክ አድርጎ ነው የሚለው። ሁለተኛው ምንድነው ካላችሁ ማራኪ አድርጎ ይላል። ሜክ ኢት አትራክቲቭ በህይወት ላይ ማለት ነው። አዲሱን ልማድ ደስ ከሚል ነገር ጋር አያይዘው ይላል። የዛኔ ልማዱ እየቀጠለ ይሄዳል ማለት ነው። ሌላኛው አዎንታዊ ልማድ ካላቸው ሰዎች ጋር ጊዜ ማሳለፍ ልማዱን ቀላል ያደርገዋል። አዎ አዎንታዊ ካንተ ጋር ያሉ ሰዎች ያንተን ህይወት የሚለውጥ መንገድ የሚከተሉ ከሆነ ከነዛ ሰዎች ጋር አዘውትር ይላል። ስለዚህ በዚህ አቅጣጫ ከሄድን ልማዱን ቀላል ያደርገዋል ማለት ነው። ሌላኛው ሶስተኛው ምንድነው ካላችሁ ቀላል አድርገው ሜክ ኢት ኢዚ ይላል። ቀላል አድርገው አታካብደው ነገሮችን ለመስራት። ስለዚህ ቀላል አድርገህ ቀጥል፣ ህይወቴን ቀላል አድርገው፣ ኑሮዬን ቀላል አድርገው፣ የዛኔ ትለወጣለህ ነው እያለ ያለው መጽሐፉ። የ2 ደቂቃ ህግ ይላል። 2 ሚኒትስ ሩል ማንኛውንም አዲስ ልማድ በ2 ደቂቃ ውስጥ በሚያልቅ ደረጃ አስጀምረው ይላል። ምሳሌ በየቀኑ 30 ደቂቃ ይሮጣለሁ ከማለት የሩጫ ጫማዬን ይሰራለሁ ብለህ ጀምር ይላል። ሌላው ምንድነው ግጭቶችን ወይም እንቅፋቶችን ቀንስ። ከሰዎች ጋር አትጋጭ። በህይወት ሰላም ይኖር። በህይወት እረፍት ይኖር። አትጨናነቅ። ከሰዎች ጋር አትጋጭ። በሰላም ኑር። ያ ደግሞ መንፈሳዊ ህይወትህን፣ እርካታህን ወደ ጥሩ ደረጃ እንድትደርስ ሞራልን ያነቃቃል ማለት ነው። ስለዚህ ግጭቶችን ቀንስ ወይም እንቅፋቶችን ቀንስ ይላል። ስለዚህ ሌላኛው ምንድነው የምንመለከተው በዚህ መጽሐፍ ላይ አራተኛው
አርኪ አድርግ ይላል። ሜክ ኢት ሳቲስፋይንግ ልማዱን ከሰራይ በኋላ ወዲያውኑ ጥቂት ሽልማት ለራሴ ስጥ። በቃ የሆነ ነገር አደረግኩ ልክ በህይወት ላይ የሆነ ጥቂት ሽልማት ለራሴ ስጥ ይላል። አንተ የምትሰጠው የራሴ ግምትና የራሴ ቦታ አንተን ይጎዳልም ይጠቅማልም። ስለዚህ ለራሴ ጎበዝ እንደሆን ጥሩ እንደሆን ብርቱ እንደሆን አስረዳው፣ ሽልማት ለራሴ ስጠው ነው ምለው። ሌላኛው ምንድነው? የሰራውን በምልክት መዝግብ፣ ሀቢት ትራከር፣ ሰንሰለቱን አለማቋረጥ እርካታ ይሰጣል ማለት ነው። ሌላው ምንድነው ካላችሁ ይሄ መጽሐፍ የሚያጠቃልለው መጥፎ ልማድ ለማስወገድ ደግሞ ተቃራኒውን ማድረግ ነው። ስውር አድርገው፣ አስጠልታ አድርገው፣ ከባድ አድርገው እና አስከፊ አድርገው ይላል። መጥፎ ልማድን ለማስወገድ ደግሞ ተቃራኒውን ማድረግ ነው። ስውር አድርገው፣ አስጠልታ አድርገው፣ ከባድ አድርገው እና አስከፊ አድርገው ይላል። ማንነትን መሰረት ያደረገ ልማድ ሶስተኛው ማንነትን መሰረት ያደረገ ልማድ አይዴንቲቲ ቤዝድ ሃቢትስ ይላል። ብዙ ሰዎች ትኩረት የሚያደርጉት በህይወት ወይም ምሳሌ ክብደት መቀነስ ላይ ነው። ነገር ግን ትኩረት ማድረግ ያለበት በማንነት ወይም ምሳሌ ጤናማ ሰው መሆን ላይ ነው። ሲጋራ ማቆም ይፈልጋለሁ ከማለት ይልቅ እኔ ሲጋራ የማላጨስ ሰው ነኝ ብሎ ማሰብ አይምሮን ይቀይረዋል ይላል። መጽሐፉ ሲያጠቃልል ምንድነው የሚያስረዳው? አቶሚክ ሃቢትስ ትላልቅ ግቦች ላይ ብቻ ከማተኮር ይልቅ ስርዓት ወይም ሲስተም ላይ እንድናተኩር ያስተምረናል። ግቢ የሚፈልገውን አቅጣጫ ያሳያል። ግቢ የሚፈልገውን አቅጣጫ ያሳያል። ስርዓቴ ደግሞ እድገትህን ይወስናል ይላል። ውድ የቻናል ቤተሰቦች ቻናሉን ሳብስክራይብ እና ላይክ፣ ኮሜንት፣ ሼር አድርጉ። ቀጣይ ቪዲዮዎችን ስለቅ ወደ እናንተ እንዲደርስ ይጠቅማል ማለት ነው። መልካም ጊዜ